ጤና ይስጥልን ተመልካቾቻችን የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ተመለከተ ዛሬ ቆይታ የምናደርግ ነው የሚሆነው በባለስልጣኑ ባለፉት አመታት ምን ተሰሩ ምንስ የተጓደሉ ነገሮች አሉ ያጋጠሙ ችግሮች የትኞቹ ናቸው በሚሉትና ተያያዥ በሆኑ ጉዳዮች ላይ ቆይታ የምናደርግ ነው የሚሆነው እዚህ ስቱዲዮአችን እንግዳ ጋብዘናል እንግዳችን ጥሪያችን አክብረው ስለመጡ እጅግ በጣም አመሰግናለሁ እኔም እጅግ አመሰግናለሁ ስለጋበዛችሁ የባለስልጣኑ በተለይ ተግባርና ኃላፊነት ምንድነው የአዲስ አበባ ምግብና መድኃኒት ባለስልጣን ዋና ኃላፊነቱ ጤና ነክ እንደዚሁም ደግሞ ምግብ አምራችና ፋርማሲ ተቋማት ላይ ጥራታቸውን የማስጠበቅ ተገቢነታቸውን የማረጋገጥ በዛ በተረጋገጠላቸው ተገቢነት መሰረት ደግሞ እንዲቀጥሉና በዛ ልክ እንዲሰሩ አገራዊ ስታንዳርድ እንዲያሟሉ ማድረግ ነው እንደ አራት ዘርፎች አሉ አንደኛው ምግብ ነው ዳይሬክትሊ ምግብ ራሱ አምራቾቹና አከፋፋዮቹ ጭምር ደህንነታቸውን የአመራረት ሰንሰለታቸውን የአቀራረብ ሂደታቸውን ቶታል የሶፕ ሂደታቸውን ይከታተላል ይቆጣጠራል ተገቢነት ባለው መልኩ ደግሞ የብቃት ማረጋገጫም ይሰጣል ሁለተኛ መድኃኒት ተቋማት ነው መድኃኒት ተቋማት ላይ በተለይ ቸርቻሪ የሆኑ የመድኃኒት ተቋማት ፋርማሲ የምንላቸው በተለምዶ እንደዚሁም ደግሞ መድኃኒት መደብሮች በጥቅሉ ከተማችን ውስጥ ያሉ እነሱም የሚሸጡት መድኃኒት አግባባዊ አጠቃቀም ተገቢነቱ አገራዊ ስታንዳርድ የጠበቀ መሆኑ ሂደታቸውን በጥቅሉ ደግሞ አገራዊ የተጠበቀ ማለት በአገር ውስጥ የተፈቀዱ መድኃኒቶች ስለመሆናቸው ያሉበት አካባቢም ተገቢነት እሱም በተመሳሳይ ቁጥጥር ያደርጋል ደህንነታቸውን ያረጋግጣል ሌላኛው ጤና ነክ የምንላቸው ናቸው በቶታል ከስታር ሆቴሎች ጀምሮ ታች ሰርቪሱን የሚሸጡ ስታብሊሽመንት እንላቸዋለን እነኚህን ተቋማት በሙሉ ከተላልቅ ሆቴሎቻችን ጀምሮ በችርቻሮ ደረጃ እስካሉ ድረስ ኮስሞቲክስን ሁሉንም ጨምሮ የነኝህንም ተገቢ የአካባቢ ጤና አጠባበቅ ሂደታቸውን ሳኒቴሽን ሂደታቸውን የመጠበቅ ስራ ይሰራል በተለይ ደግሞ አሁን ወደዚህ ስናመጣው ባለፉት አመታት ካልን ሰፋ ስለሚልብን ባለፉት 9 ወራት ምን ተግባራቶች ዋና ተግባራቶች ምን ሰራ ባለስልጣኑ ባለፉት 9 ወራት ላይ ጥቅል የቁጥጥርም የሬጉሌሽን ስርዓቱ በአራት ሜተድ ከሌላ ጊዜ ወትሮ ከምናደርገው በተለይ መደበኛ ብቻ ከሚሆን ብለን አንደኛው ስጋት ተኮር የሆነ ቁጥጥር ስራ ስጋት ተኮር የምንለው ሪስክ ቤዝድ እንለዋለን ቁጥሮቹ ብዙ ናቸው አንዱ ስጋት ተኮር ማለት ምን ማለት ነው ከባለፉት ሂስትሪያቸው ከባለፉት አመጣጥ ሂደታቸው ጥሩ አፈጻጸም ያላቸው በአንደኛ ደረጃ እንፈርጃቸዋለን በእኛ መስሪያ ቤት ቼክ ሊስት አለ በዛ ቼክ ሊስት ባለፈ አፈጻጸማቸው እንዴት ነው ስታንዳርድ የጠበቀ ሀገራዊ ስታንዳርድ ያሟላሉ አያሟሉ የሆነ ኮምፕላያንስ በጣም ያለባቸው የህዝብ ቅሬታ ብዙ ያለባቸውን ደግሞ በሶስተኛ ደረጃ እንፈርዳቸዋለን ይሄ ማለት ሪስኪ ናቸው ምናልባት ለየት ያለ ትኩረት አድርገን ካልሰራንባቸው ወይም ደግሞ ከዚህ እንዲወጡ ካላረግን ችግር ሊያጋጥም ይችላሉ ምንላቸው እንደ ሶስተኛ ደረጃ ወይም ደግሞ ሪስኪ እንላቸዋለን በመሃል ያሉት ደግሞ ምናልባትም በሩቲን መልኩ በመደበኛ መልኩ ካየናቸው መሻሻል የሚችሉ ናቸው እንላለን ስለዚህ የሶስተኛ ደረጃ ያሉትን ልዩ ትኩረት አድርገን ስጋት ተኮር ብለን በእቅድ ነው ምንሰራባቸው አንዱ በ9 ወር የሰራ ነው ይሄ ነው በጥሩ አፈጻጸም ደረጃ ደረጃ ያሉት ሰልፍ ሬጉሌሽን ምንለው አለ ራሳቸው በራሳቸው እንዲቆጣጠሩ ተቋማት ምሳሌ በአገር አቀፍ ደረጃ ተወዳዳሪ ሆነው ስታር ሆቴሎች አሉ እነኚህ ስታር ሆቴሎች ቼክ ሊስቱ ላይ ማሟላት ያለባቸው በጣም ኮምፒቲቲቭ የሆነ ሄልዚ የሆነና እንደው ለከስተመር በጣም ምቹ ሳቢ የሆነ ሆቴል እንዲኖራቸው ለማድረግ ከኛ የሚጠበቅ ቼክ ሊስት አለ ያ ቼክ ሊስት እንሰጣቸዋለን ዘን ራሱ ኳሊቲ ኮንትሮል ኮርነር አላቸው አንዳንዶቹ ወጣ ሲሉም እንደውም ባለሙያ ሁሉ የጤና ባለሙያ ሁሉ ቀጥሮ ያሰራሉ ስለዚህ ለነሱ እንሰጣቸዋለን ራሳቸው በራሳቸው ቁጥጥር ያደርጉና ፐር ኢች ኳርተር ሪፖርት ለኛ መስሪያ ቤት እንዲያደርጉ እናደርጋለን የታሸጉ ተቋማትም አሉ በዚህ 1800
3 አካባቢ የሚሆኑ ቶታል ተቋማት እርምጃ ተወስዶባቸዋል። ከዚህ ውስጥ 600 አካባቢ የሚሆኑት እርምጃ ዳይሬክትሊ ሸጋ የተወሰደባቸው ናቸው። ቁጥጥር የተደረገባቸው በቁጥጥር ሂደቱ እገዳም የተደረገባቸዋል። እነኚህ ሁላ ምልሽ ሪስክ ቤዝድ ባሉት ውስጥ ያሉት ናቸው። አንዳንዶቹ ደግሞ ተሻሽሎ ግራጁዌት ያደረጉ ቢያንስ ኢን ቢትዊን መሀከለኛ ወዳለ ተቋም የመጡበት ሂደት አለ። ሁለተኛ የሰራ ነው የዘመቻ ስራ በተለይ በዓልና ኩነት ትኩረት አድርገን ሁሌም አይቀር ከተማ አቀፍ ደግሞ አገር አቀፍ ብቻም ሳይሆን አህጉራዊ የሆኑ ኢቨንቶች ነበሩ። ከተማችን በተለይ በጣም ውብ የሆነች ከመምጣት አንፃር የኮንፈረንስ ማዕከል የሆነች ስለሆነ እዛ ኤሪያ ላይ ኬተሪንግ አለ፣ የሰዎች ጋዘሪንግ በጣም አለ፣ ባዛርስ አለ። በእነኚህ ሂደቶች በሙሉ የዘመቻ ወይም ደግሞ ኩነትን ቤዝድ ያደረገ ያን ድርጊት ቤዝድ ያደረገ የቁጥጥር ስራዎችን ሰርተናል ማለት ነው። በሰፊው ሰርተን አሁን ምሳሌ ሰሞኑን ብንወስድ በኢድ ብቻ ትኩረት አድርገን እና በፋሲካ ብቻ ትኩረት አድርገን በሰራናቸው በርበሬ፣ ቴምር ብልሽት ያጋጠማቸው የሆኑ የቅቤ ምርቶች የሚያከፋፍሉ ተቋማት የተወሰደባቸው ድንገተኛ ማለት ነው። ድንገተኛ ለምሳሌ ቴምሩ ብንወስድ 10 ሚሊዮን አካባቢ ይገመታል። ህብረተሰቡን አንዱ ዋርኒንግ ሳይን ነው እንዲጠነቀቅም ጭምር በእንደዚህ አይነት ድርጊት ስለመኖሩንም ጭምር ሲያይ ደግሞ ባለቤት እንዲሆን የማድረግ ስራ አንደኛው የሰራንበት ይሄኛው ነው ማለት ነው። እነሱስ ላይ የተወሰደው እርምጃ ምን ይመስላል? አስተማሪ ነው የሚለው ህብረተሰቡ መስማት ይፈልጋል። በዋናነት አሁን መጀመሪያ እነሱ ላይ ያደረግነው አንድ በእኛ ተቋም ሂደት መጀመሪያ ችግር ተፈጠረ የተባለ ምርቱን ወይም አገልግሎቱን ማቋረጥ ነው የመጀመሪያ ስራ። ያ ስራ ከገበያ እንዲወጣ ወይም ደግሞ ከዛ ድርጊት ወይም እንዲቆም እንዲታሸግ እናደርጋለን። ቀጥሎ ተቋሙ ራሱ ሰርቪስ መልሶ እንዳይሰጥ ሚስተካከል ከሆነ በወራት በ3 ወር እንደዚህ በጊዜ ገደብ ሚስተካከል ከሆነ ተቋሙ ለዛች ጊዜ ያክል ሰስፔንድ እንዲሆን ይደረጋል። እገዳ ይባላል። መጀመሪያ እርምጃ ከመውሰዳችን ጋር በተያያዘ የመጀመሪያ ግለሰቡ ቁጥጥር ስር ውሎ ነው እርምጃ የተወሰደው። የቴምሩን አብነት ባነሳላችሁ ማለት ነው። ግለሰቡ ቁጥጥር ስር ሆኖ ከዛ በኋላ ምርቱ ታሽጎ ደግሞ ወዲያው ደግሞ እንዲወገድ ሲወገድ ደግሞ በራሱ ወጪ ነው። ቤተሰቡ መጥቶ በራሱ ወጪ አዲስ አበባ ከተማ ጽዳት አስተዳደር ጋር በጣም በትብብር አንድ ሆነን ነው የምንሰራው። ባለስልጣኑ ምግብና መድኃኒት ባለስልጣን እንደመሆኑ መጠን በተለያዩ አካባቢዎች ላይ ደህንነቱ ባልተጠበቀ ምግብ ምክንያት ህብረተሰቡ ላይ ሊደርስ የሚችለውን የጤና ጉዳት ቀደም ስታስረዳኝ ነበር። ከመከላከልና ከመቆጣጠር አንጻር ባለፉት 9 ወራት ላይ ዋና ናቸው የምንላቸውን 3 ምክንያቶች ብናነሳ የተወሰዱ እርምጃዎችም ካሉ ቅድም በተወሰነ መልኩ ነግረኸኛልና ህብረተሰቡ ምንስ መጠንቀቅ አለበት? ህብረተሰቡ ላይም ደግሞ የግንዛቤ ችግር ያለ ይመስለኛልና በተለይ ቅድም ስጋት ተኮር ብለን ከለየናቸው በምርትም በተቋምም አለ። ስጋት ተኮር ከምንላቸው ውስጥ በጣም ተጋላጭ ሁሌ ተደጋጋሚ ፋይንዲንግ የሚገኝባቸው የጨው ምርት ነው አንዱ። ሁለተኛ ደግሞ የበርበሬ ምርቶች በርበሬ ኦልሞስት ሬዲ ሆኖ አይደለም የሚሸጠው። እነሱን በማስተሻሸጉም ይሁን ምንጫቸው በተገቢው ከማወቅም ይሁን ይሄ ተደጋጋሚ የሚያጋጥሙ ችግሮች ናቸው። ዘንድ በእነኚህ ችግሮች ላይ አንዱ ከተለዩት ውስጥ እንደ ምሳሌ ነው ማነሳልሽ ከብዙ ስራዎች ውስጥ የመጀመሪያ ጉዳይ አሁን የጨው ብንወስድ ችግሩ ፎርቲፋይ መበልጸግ አለበት። ጨው መበልጸግ ማለት ጨው ራሱ ጨው ነው፣ ግን በአገር አቀፍ ደረጃ ይሄን ኒውትሪየንት ማካተት አለበት ተብሎ በአዋጅ ጸድቋል፣ በፓርላማ የጸደቋል። ምሳሌ አዮዲን መኖር አለበት ተብሏል። በሱ የበለጸገ ስለመሆኑ ማረጋገጫ ራሱ ላይ አለ። ፓኬጂንጉ ላይ ጨው በፓኬጂንግ የሚሸጥ ነው። አሁን እንዲህ እንደ ድሮ ጨልፎ መሸጥ አይቻልም፣ በፓኬጂንግ ነው። ስለዚህ የምናገኘው ምንድነው? አንድ የበለጸገ ምልክት የሌለው እናገኛለን። ሁለተኛ የበለጸገ ምልክትም ቢኖረውም ህገወጥ የሆነ የበለጸገ ምልክት ዋናው እሱ ላይ ልልክ ነበር። ምግብ መድኃኒት ባለስልጣን ሰጥቶናል ወይ ፌደራል ወይ አዲስ አበባ ብሎ በውሸት ማጭበርበር ፓክ ያደርጋሉ። ይሄ ፓኬጂንግ ላይ በጣም ስተታል። ስለዚህ እዚህ ላይ
ወደ በርካታ ፌዴራልም ያገዳቸዋሉ። እኛም ደግሞ አናውንስ ያደረግናቸው በስም ከሌ ናሙና ሁላ መርምረን የአዮዲን ኮንቴንታቸው ልክ እንደገና የጨው ከቆሻሻ ጋር ንጹህ ስለመሆኑ ፒውር ጨው ስለመሆኑ በራሱ ምን ለካዋለ ላብራቶሪ ያለን በዛ ደረጃ ልኬት ተፈጽሞ እርምጃ የተወሰደባቸው። ይሄ ከሌ የሚባል ጨው ፍቃድ ያለው አይደለም፣ ህገወጥ ነው፣ ችግር ያለበት ነው፣ እንዳትጠቀሙ። ይሄ ትልቅ ፐኒሽመንት ነው። የፌዴራሉ ደግሞ ዴይ ቱ ዴይ የሚሰራው ነው። ከኛ ጋር በቅንጅት ነው የሚሰሩት። ያው እነሱ እንደገና ደግሞ ሰውየው ከገበያ እንዲወጣ ሰረዛ ማድረግ ከዛ ክስ እንዲመሰረትባቸውም ያው አደራጅተን ለአቃቢ ህግ እንሰጣለን። እንደዚህ የሰጠናቸዋል። የጨው እንዳነሳውልሽ የበርበሬ ተመሳሳይ ቀደም ያነሳውልሽ ተመሳሳይ እርምጃ ተወስዶበታል። ቤቱ ታሽጎበታል። ድጋሚ ለበርበሬ ስራ እንዳይውል ተደርጓል። ወፍጮ ቤትም በተመሳሳይ ማለት ነው። ያው እኛ ጋር ሚዲያ ስለሆነ ባዕድ ነገር ስንል መለያ ግን አለው። አሁን በርበሬ ህብረተሰቡ በርበሬ ነው ብሎ የሚገዛው አለ። ያው ቅብላቱንም በተመለከተ በተለምዶ የሚለይበት መንገድ አለ። እንደናንተ ከሙያ ውጪ እሺ፣ እግረ መንገድ አንድ ነገር ልውሰድ። እቺ ባዕድ ነገር የምንላት እኛ ቤት ወይም ደግሞ በጤና በምግብና መድኃኒት ባለስልጣን አንድ ምግብ ባዕድ ነገር ተቀላቀለበት ስንል ነሰሰርሊ ባዕድ ነገር ያልነው ምግብም ከምግብ ውጪ መሆን ላይጠበቅበት ይችላል። ምሳሌ ሰው ዱቄት እገዛለሁ ብሎ የስንዴ ዱቄት እገዛለሁ ብሎ የገብስ ዱቄት ቢቀላቀልበት ለኛ ባዕድ ነው። ሰው ምንድነው ፍላጎቱ? የገብስ ነው የስንዴ ዱቄት የተለጠፈበት ይሄ ተብሎ ነው። ስለዚህ ከፓኬጂንጉ ውጪ የሆነ አዲስ ነገር ካለ ሁላ ባዕድ እንለዋል። አንድ ሁለተኛ አንዳንዴ ደግሞ ምግብም ያልሆነ አለ። እሱ በጣም ወርዝ ሴናሪዮ ነው። ዘወርስ ሴናሪዮ የሚያጋጥመን አንዳንዴ በቃ ማለት አንዳንዴ እኛ ዲፋይን ማድረግ ማንችለው የሆነ ቀለም ማቅለሚያ የሚያመጡት አለ። በጣም አሁን በርበሬ ያልሽኩሽ የሆነ በጣም ዲፕ ከለር ፉል እንዲሆን የበርበሬ ከለር እንዲሰጥ አድርገው የሚያደርጉት በርካታ የግንዛቤ ትምህርቶችን ይሰጣል። በሚዲያዎችም እርምጃ ሲወሰድ ለህብረተሰቡ ያስተላልፋል። ህብረተሰቡም ጥንቃቄ እንዲያደርግ እየሰራ ነው የሚገኙ። ነገር ግን አሁንም የሚቀሩ ነገሮች አሉ ነው። ህብረተሰቡም ደግሞ ተባባሪ መሆን አለበት ጥቆማን በማድረግ የሚለውን ያው ባለስልጣኑ ብቻ ራሱን ችሎ ብዙ ነገሮችን መስራት ስለማይችል ህብረተሰቡም የሚመለከተው ባለድርሻ አካልም ተባባሪ ሆኖ ጥቆማ በማድረግ እንግዲህ በጋራ ነው ይሄንን መከላከል የምንችለው። ከሁላችንም የሚጠበቅ ተግባር ነው ለማለት ነው። ከዚሁ ከምግብ ነክ ነገሮች ሳንወጣ በተለይ አሳሳቢ የሚሆኑት ነገሮች ከህፃናት ጋር ተያይዞ የሚመጡ ምግቦች ናቸው። እነሱ ላይ ኤክስፓየር ዴታቸው ያለፈባቸው እንዲሁም ደግሞ ከአቀማመጣቸውም አንጻር ችግር ያለባቸው ለፀሐይ የተጋለጡ ለተለያዩ በሽታዎች የሚዳርጉ ምግብ ነክ ነገሮችን የታሸጉ ምግቦችን እንዲሁ እንመለከታለን። አሁን ከህፃናት ጋር ተያይዞ አሳሳቢ ነው አልኩኝ እንጂ ያው ህፃናት ስለሆኑ ግን ከትልልቅ ሰዎች ጋርም ለማንኛውም ግለሰብ የማይሆኑ ምግቦችን ውጭ ላይ እንመለከታለን በየሱቆቹ አሁንም ድረስ። አሁን ስንመጣ ራሱ ያየናቸው በቃ በርካታ ውጭ ላይ መሆን የሌለባቸው ለፀሐይ ተጋላጭ መሆን የሌለባቸው ነገሮች በየጊዜው እንመለከታለን። እንዴት ነው እሱ ነገር መስተካከል ያለበት? ማለት ህብረተሰቡ አሁን የተደበቀም ነገር አይደለም። በእርግጥ የሰው ኃይል እጥረትም ካለ እነዚህ ነገሮች በትብብርም በጋራም በመሆን የሚሰራው በቅንጅት በተለይ ለስላሳ መጠጦች በቀላሉ በፕላስቲክ የታሸጉ ምርቶች ወተትም ጭምር የህፃናትም ከተማችን ላይ አሁን ታንክስቱ ኮሪደር ጥሩ መሻሻሎች አሉን እንጂ የተለመደው ሰው የሆነ ትንሽ የአራት በአራት ይከራይና ሱቅ ነች ግን ያለው ዕቃ ሱቁ ማይችለው ያክል ይገዛል። አብዛኛው ውጪ ላይ ያሰጣል። ለዚህ ደግሞ ለፀሐይ ተጋላጭ ነው። አንዱም ባለፉት 9 ወራት ላይ በጣም ትኩረት አድርገን የሄድንበት ማለት ኢንዶር አይደለም። እኛ ፍቃድ ሰጠህ ነው ምናምን ኮንትሮል የምናደርገው አይነት አይደለም። ስለዚህ እዚህ ላይ በተለየ መልኩ የምንሰራው ከደንብ ማስከበር ጋር ላስቲኩ በፀሐይ በተጋለጠ ቁጥር ምናልባት ከኬሚካል የመፍጠር ከራሱ ከእንትኑ ጋር ከፍሳሹ ጋር ሌላ ችግር ወደ ማምጣት የሚያደርስ እንደሆነ ጥናቶች ያሳያሉ። ከተማችን ላይ በጣም በቅንጅት ከምንሰራቸው መስሪያ ቤቶች አንዱ ደንብና ፖሊስ ነው።
በጣም ማለት ከቅንጅትም በላይ ቢኮዝ ህጋዊነት የማስከበር ጉዳይም ጭምር ነው። የኛም ደግሞ ጥራት የማስጠበቅ ጉዳይ ስለሆነ በዛ መሰረት ስለዚህ ከነሱ ጋር እንሰራለን። ከምግብ ነክ ወተን ደህንነቱና ፈዋሽነቱ ጥራቱ ባልተረጋገጠ መድኃኒት እንዲሁም ውጤታማነቱና ደህንነቱ ባልተረጋገጠ የሕክምና መሳሪያዎች ላይ እሱ ላይም እናንተ ስልጣን አላችሁ። እነዚህ መሳሪያዎች ላይ በሰው ላይ የሚደርሰውን የጤና ችግር እንዴት እየተቆጣጠራችሁ ትገኛላችሁ? እዚህ ላይ በደንብ እንትኑን ስዕላዊ በሆነ መልኩ እንድታቁልኝ መድኃኒት ቤት አንድ ሕክምና ሰጪ ተቋም መጀመሪያ ወደ አገልግሎት ሲገባ ቤቱ እንደተከራየ እኛ ጋር ነው የሚመጣው። እኛ ጋር ይመጣል። የኛ ማለት የኛ መስሪያ ቤት ቅርንጫፎች ማለት ጭምር ይመጣና ይሄ ቤት ይውልኝ ይሆናል ወይ ይላል። ይሄ ደግሞ በኢትዮጵያ ደረጃዎች የጸደቀ እና በጤና ሚኒስቴርና በፌደራል ኤፍዲኤም የጸደቀ ምን አለ ስታንዳርድ አለ፣ ሀገራዊ ናሽናል ዋይድ ስታንዳርድ። አንድ ሆስፒታል ወይም ጄኔራል ሆስፒታል ሲከፈት ምን ማሟላት ካሬ ሜትሩ ሳይቀር ኤቭሪቲንግ አለ። ስለዚህ መጀመሪያ ነው ይመጣል። ሲመጣ ተኪዶ በማመልከቻው መሰረት ይታየለታል። ከታየለት በኋላ ፋርማሲም ተመሳሳይ ነው። ከታየለት በኋላ ማያሟላው ነገር ካለ እቺን አሟላ ይባላል። ሪቪዚት ይደረጋል ለሁለተኛ ጊዜ። ለሶስተኛ ጊዜ ደግሞ አሟልቶ ሲገኝ ብቃት ማረጋገጫ ይሰጠዋል። ስታንዳርድ በታች የሆኑ ሆስፒታሎች፣ ክሊኒኮች እንዲሁም ፋርማሲዎች ለመጣልሽ አሉ። እንዶ ሴናሪዮን በደንብ እንዲታይ ብዬ ነው። እኛው እንዶ በዘፈቀደ ስታንዳርዱ ይሄ ነው። በዘፈቀደ የሚገባበትም አይደለም። ስለዚህ በዛ ስታንዳርድ መሰረት ሄዳለሁ። ምሳሌ አንድ ሰው ሀብት ስላለው ብቻ ሆስፒታል መክፈት አይችልም፣ መድኃኒት ቤት መክፈት አይችልም። ስለዚህ የሱ ተቋም ኃላፊ በዚህ ላይ የሰለጠነ ሄድ ሆኖ ኃላፊ ሆኖ የሚሰራ ላይሰንስ ይሰጠዋል። ድጋሚ እሱ ከሌላ አይሰጥም። ሰሆን ባለፉት 5 ዓመታት ወዲህ የሚሰጡ ተቋማት ይሄ ስታንዳርድ ያሟሉ ናቸው። አሁን ቅድም ክሌም የሚቀርብባቸው እኛም ደግሞ አሁን በሂደት ወደዛ መምጣት ያለባቸው ያው ስታንዳርድ በየጊዜው ይሻሻል የለ። የዛሬ 10 ዓመት ያለ ስታንዳርድ አይደለም አሁን በእጃችን ያለው። ምሳሌ መድኃኒት ቤት ብንወስድ አሁን ያለው ስታንዳርድ አንዱ ፋርማሲ ከአንዱ ፋርማሲ 100 ሜትር መራቅ አለበት ይላል። አሁን የወጣው ይሄ 1 ዓመት ነው ይሄ። ስለዚህ ከአሁን በኋላ ያሉት ሁላ በዚህ ነው የምታስተናግድ። አሁን ይሄ ዘንድሮ ዓመት በዚህ ነው ያስተናገደ። ነሰሰርሊ ግን የዛሬ 2 ዓመት የነበረው የነበሩት ምን ይሆናሉ አታወጪው ሳይወጣ ግን ከአሁን በኋላ ያለው ማለት ይሁን ሳቹሬት እያደረገ መሄድ አለበት። ስለዚህ የከዚህ በፊትም ተቋማት አሉ። ምሳሌ እንደ አንድ ማሳያ ላይ ሊፍት ያልነበራቸው አሉ። ራምፕ መወጣጫ አካል ጉዳተኛ ያልነበራቸው ሆስፒታል፣ ክሊኒክ ያልነበር ማለት ፔሸንት ነው የሚመጣው አስቢ። ግን ራምፕ መወጣጫ ያልነበራቸው ነበሩ። እነኚህ ሁላ ዘንድሮ ዓመት የቆዩ ናቸው እኮ የዛሬ ስንት ኦልሞስት 20-30 ዓመት ይሆናቸዋል። ግን እነኚህ በሂደት እንዲወጡ አረግናቸው ከከተማዋ እድገት ጋር የሚመጥኑ እንዲሆኑ፣ ሁለተኛ ወደ ስታንዳርድ እንዲመጡ ከቻሉ እዛው ላይ ራምፕ እንዲያዘጋጁ፣ ካልቻሉ አብዛኛው ክራዮች ናቸው እሺ ፍቃደኛ የሆኑላቸውም ሌላ ቤት እንዲከራዩ አድርገን እንዳለ ግራጁዌት አድርገናቸዋል። ሜትሮፖሊታን ሲቲ እንደመሆኗና በጣም የኮንፈረንስ ማዕከል እንደመሆኗ የበለጠ የሆነ ሪላክስድ የሆነና የማያፈናፍን የሆነ መሄዱ አይቀሬ ነው። ስለዚህ በዛ ልክ ነው ምን ሄደው ምሳሌ ሆስፒታሉ ፍቃድ አውጥቶ እንዲሰራ የመጀመሪያ ፍቃድ የሚሰጥ የራሱ የቻለ ክፍል አለ። ያ ክፍል የሰጠውን ደግሞ የቁጥጥር ዘርፍ ይባላል። ቁጥጥር ዘርፉ ትክክል ነው ወይ የተሰጠው ብሎ ፈርስት ቪዚት ያደርጋል። የህንጻ ፕሪሚሲሱ ባለሙያ መሟላት ያለበት ተሟላ ወይ ቁጥጥር ይደረጋል። ፕሮዳክት ማሽኖች ቅድም ያልሽኝ ተገቢ መሳሪያዎች አሉ ወይ በዛ ተቋም ውስጥ ፕሮዳክት መምራት። ከጥሎ ደግሞ ፕራክቲሱ ነው። አሁን የቁጥጥሩ ዘርፍና አሁን ቅድም ተገኙ ምልሽ ነገር ተቋሙ ለታለመለት ዓላማ ውሎ ተገቢ አገልግሎት እየሰጠ ነው ወይ በትክክለኛ ፕራክቲስ ልምምድ ላይ ነው ወይ የሚለው ነው። ሂዩጅ በቃ ሁሌ የማይቀር ስራ ሁሌ በስጋት ተኮር በመደበኛ በድንገተኛ ቁጥጥር ቼክ የምታደርገው ይሄ። ስለዚህ በዚህ ሂደት እርምጃ የተወሰደባቸው ፋርማሲዎች አሉ።
ለነበረን ቆይታ እጅግ በጣም ነው ማመሰግነው። እኔም እጅግ አመሰግናለሁ። ቴንክ ዩ። ተመልካቾቻችን የምግብና መድኃኒት ባለስልጣንን በተመለከተ ባለፉት ዓመታት ምን ተሰሩ የሚሉትንና እንዲሁም ተያያዥ የሆኑ ጉዳዮችን ቆይታ ስናደርግ ነበረ። እስካሁን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።